ያገሯ ልጅ ማለት ነው እኔ እዚህ አስተርጓሚ እያልኩኝ እየየስል አረ ታዋሽታት ከዛ እኔ ደግሞ ባልየውን ምን አልኩት እግዚአብሔር አምላክ አፈራባ ያስበላና አንተ መገረፍ ብቻ አንዳንዴ ልንገራችሁ አረቦችን በጭፍን ጥላቻ አትጥሏቸው አረብ እኔ ልንገራችሁ ከአንድ አበሻ ቀጣሪ አረብ ይሻላል አረብ ስራ ያሳያቸዋል ሞያ ቤት ውስጥ ያስተምራቸዋል የፈለገ ክፉ አረብ ብትሆን እቃው እዚህ ጋር ነው የሚቀመጠው እንደዚህ ነው አቀማመጡ ሽንት ቤት ስታጥቢ እንደዚህ አረብ ልቡ ንጹህ ነው ይጮሃሉ እንጂ እግዚአብሔርን ነው አበሻ እኮ ብርጭቆ ሲሰብሪ ከደሞዝሽ ልጇ ሲሰብር ጦስሽን የሚልኮ ነው አረቦች ሴትዮዋን እንደ ጭራቅ አርጋ ሽንት ቤት ውስጥ ታግቻለሁ ያለችልኝ ሽንት ቤት ውስጥ ተዘግቶብኛል ያለችልኝ እሷ ለከ ሄዳ ክላስ ውስጥ ልትዘጋ ነው 5 ደሞዝ አይዲ ተሰርቶላት በሴትዮዋ ስር ሆና 5 ደሞዟን እየተቀበለች ጭንቅላት ደፍቶ መስራት ነው የሚሻለው ወይስ ለተወሰነች ለደቂቃ ስሜት ብሎ ወጥቶ ባልጎ ህይወትን ማበላሸት ነው ባረኳት እናንተ እኔና ሶል መንገር ላይ ነበርን መኪና ውስጥ መሆኔ ጠቀመኝ መኪና ውስጥ እጄ ምግሬ የሚወራጫል ደሜን አፈላችሁ በቃ ልታሳብደኝ ደረሰች ልታሳብደኝ ምንድነው ምክንያትሽ ሴትዮዋ ከበር ስትገባ ትጮሃለች እንዴ ለምን በገዛ ቤቷ አንዳንዶቻችሁ እኮ አላችሁ መዳም ቤት ነው ወይ የምትውለው እና ከቤቷ የትዋል ቤቷ ነው እንጂ የምትውለው ቤቱን የሰራችሁ ላንጀር እሺ አንዳንዶቻችሁ እሺ መኝታ ክላስ አለው ወይ ምክንያቱም ሳሎን መተኛት ሸም ስለሚዝ ምናምን እሺ እኔ እግዚአብሔርን እኔ ለመጀመሪያ ጊዜ ደላላ ያደነኩትኝ ቢኖር ይሄንን ደላላ ነው ይሄንን ቢሮ ነው መክተብ ነው በነገራችን ላይና መክተቡ መስያለ ደሞ እሷ ቤት የሰሩት አበሾች እንዳለ ቁጥራቸውን ልስጥሹ ያለኝ 2 አመታቸውን ጨርሰው በስነ ስርዓት ወርቅ ገዝታ መጣን ልጅቷን በቃ ልጁ ጥብት ታድርጓታል በቃ እኔ ምን አይነት ጀንጀና ቢጀነጅናት ነው አለሁ አለ በቃ ልጅቷ የለችም ምክክ ብላለች ያምከካትና እንደ ጥቅልል ጎመን እንትን ብላለች በቃ ልጅቷ የለችም ገባችሁ የለችም በቃ ፍዝዝ ብላለች ማረበን ከዛ ማታ ምን ትለኛለች እኔ ባል የለኝም እስቲ የባልሽን ሪካርድ ስክሪንሻት አድርጊልኝ ያለች እኔ ወፍራም ስለሆንኩ ሰው እንደጅል ነው መሰለኝ እናንተ ወፍራም ሰው ያስባል ቀጭኖች ተከበሩ እሺ እንከባበር ቀጫጭን ሴቶች የሆነ ወፍራሞች ምናስብ አይመስላችሁ በጣም ማሰላሰል አለኛ ወፍራሞች ጅል አድርጋኝ እሱ ሪካርዱ እንደልቶ እሷም ሪካርድ ደልታ ባዶ ስክሪንሻት አድርጋ ላከችልኝ ዲሌት ሜሴጅ ምናምን ይላል እዛጋ እና በቃ እኔ ግን በቃ ለምን እንደምቃጠል አላቀ እኔ አልወለድኳቸው አወቅኳቸው እንጂ እኔ ባል የለኝም ማለት እኔ ባል አለሽ አላልኳትም ፍቅረኛ አለሽ ነው ያልኳት ፍቅረኛና ባል ይለያያል ኦኬ ይለያያል ከዛ እንዴት 1500 ድርሃም እየተከፈለሽ ጭንቅላትሽን ደፍተሽ ስሪ መክተቡ ማለት ነው ጭንቅላትሽን ደፍተሽ ስራሽን ስሪ ጭንቅላትሽን ደፍተሽ ስራሽን ስሪ ለምንድን ነው እንደዚህ የምታደርጊው ምናምን ብለን መከርናት እሺ ብለን ተማምነን መከርናት ከትንሽ ደቂቃ በኋላ በዋትስአፕ መጣ መሲኔ ከዚህ ቤት መውጣት ነው የምፈልገው በቃ ልጁ በቃ የሌለ ጀንጅኗታል በቃ خلاص ልጅቷ በቃ ልቧ ውስጥ ያለው ስራዋ አይዲያ ምናምን ሳይሆን በቃ ጭንቅላቷ ውስጥ ሴቭ የተደረገው ልጁ ነው በቃ ጭንቅላቷ ውስጥ ልጁን በጣም ቦታ ሰጥቷለች ሴቭ አድርጓለች እንደው የሚሞትለት እንኳን ቢኖር አመሰግናለሁ ዝም ምን ነው ቆጥ ሰጣለሁ ደሞ ልጁ እኮ ሲያስጠላ መቤቴ ሲያስጠላ ይቅርታ አርጉልኝ ቦርጩ ራሱ ቦርጭ አይደለም ይቅር ይበለኝ እኔ ወፍራም ነኝ በወፍራም ካሾፍኩ የተመኙት እንዲደርሳል ግን ደግሞ የዚህ ደግሞ የተለየ ነው እና አወራውት ደውዬና ሰላም ነው እንዴት ነህ ሰላም ነሽ ማን ደሃንታለኝ ይቅርታ መሲ ይባላል አልኩ ስልኬ ማን ሰጥሃለኝ መሲ ይባላል በስርዓት አውራኝ አልኩት እሺ ያለና
በስርዓት እኮ ነው የማወራው። ምን እንትን ትቆጣለህ? አረ እየተቆጣሁ አይደለም። እኔ መሲ ይባላለሁ እና ልጅቷ ስራዋን ትስራበት። እኔ ሲጀመር ከዚህ በኋላ አልፈልግም። ነይ ካልኳት ሰዓቶች አሳልፋለች። እንድትመጣ አልፈልግም ማለት ትላንትና 2 ሲኦል ውስጥ ነው የገባሁት። እሱ ጋር እመቤቴን እንዲህ ነው ያለኝ። የሚወዳት ፍቅረኛ ቢኖር ነይ ካልኳት ሰዓቱን ጥፊ ብሏት እኮ ነው ሊያስጠፋት እኮ ነው። አስባችሁታል አይደለ? 5,000 እየተከፈላት ማርያምን 5,000 እየተከፈላት ኮንትራት ሆና ኖ ከዛ 5,000 እየተከፈላት ማርያምን የትም አይገኝም። በቃ የትም ደግሞ እኔ ደግሞ እግዚአብሔርን ይሳቅን ማንከራተቴ ይሳቅ ደውል ቶሎ በል ልጅቷ ሽንት ቤት ተዘግቶባት ነው በእናት ፍጠን እያልኩኝ ልጁን በቃ አላስቀምጥ አልኩትኝ። ከዛ ካሳልፍ ነይ ካልኳት ሰዓት አሳልፋለች እና እንድትመጣ አልፈልግም ማለት ወዲያው ነው ፍች ፈጸሙ ማለት እኮ ነው። አስባችሁታል? ነይ ሲላት ስላልሄደች እሷ የመሰላት በቃ እኛ ብቻ ሄደን ምናምን አስወጥተናት ከዛ ሽው ብላ ልትሄድ ነበረ። አስባችሁታል? ግን አስባ የመጣችሁት ግን ደግሞ እግዚአብሔር ደግሞ ተዋረጂ ኖ እቺ 5,000ን እየበላሽ አርፈሽ ስሪ። ከዛ እኔ ደግሞ ምን አልኳት? እናቴ ትሙት ማለት የለብኝም። መዳሟን ምን እንዳልኳት ታውቃላችሁ? ከቤት ከጠፋች ብሎክ አድርጊያት አልኳት። ብሎክ አልከ ለታምሊላ ቴሌፎን አምሊላ ብሎክ አልኳት። ብሎክ አድርጊያት ወይ ደግሞ ወደ አገሯ ሸኛት አልኳት። እዚህ ህይወቷ ከሚበላሽ ማለት ነው። ከዛ ምን ትለኛለች ሴትዮዋ? እንዳ ፍሉዝ እጇ ላይ ፍሉዝ አለ ሀደረጃል አለትኒ بالبانك ጠርሽሉ ፍሉዝ አለችኝ አለችኝ። ማጠርሽ ፍሉዝ በባንክሽ እንዳትጠርሽ ይሄኛው ዱርዬ ልጅ ነው እንዳት እንትን አልኳት። በቃ አላርን በቃ በደንብ እንድትቆጣት እንደዛ ብዬ አቀሳሰርኳት። ማርያምን አቀሳሰርኳት። በእነሱ ቤት እኮ እኛን ታግተናል ብላ እኛ አስወጥተናት ልትሄድ ተፈርሾ ምናምን ቤት እየጠበቃት ባልና ሚስት ሊሆኑ አይሆንም አይሆንም አይሆንም። እኔ ባሌ የለኝም መሲ ባሌ አይደለም የሀገሬ ልጅ ነው ማሬ። እዚህ ጋር ያለው እንዳለ እዚህ ገስት ላይ የሚያሉት የሀገሮች ልጆች ነን። እዚህ ጋር 1,200 የሀገር ልጆች ነን። ሁላችንም የሀገር ልጆች ነን። ሁላችንም እንዴት ለይተሽ እሱ ጋር የሀገር ልጅሽ ሆነ? እኔም የሀገርሽ ልጅ ነኝ። ስለዚህ እረፉ፣ የምትሰሩትን ስራ አክብሩ። አረብን ሁሉ እንደ ጭራቅ አትዩ። ማርያምን ምንም ቢሆን ብዙዎቻችን ህይወታችንን ቀይረናል። አረብ ቤት ሰርተን አይደለ? ከፋም ለማም ህይወታችን የሆነ አንድ ደረጃ የደረሰው ባበሾች መዳሞች አይደለም ባረቦች ነው። አመስጋኝ ሁኑ እግዚአብሔርን። ሁሉንም እንደ ጭራቅ አትዩ። እቺ ሴትዮዋ ጠዋት ወጣ ማታ ነው። ምክንያትሽ ምንድነው? የምትወጭበት ከመኪና ስትወርድ ይሄ አልጸዳም እያለች ስትጮህ ነው የምትል። አንቺ እየተጀናጀንሽ እያለች ታዲያ ላትጮህ ነው? ትጮህ ቤቷ ነው። ደግሞ እኔ አስተርጓሚ እየፈለኩኝ ስለፈልፍ መዋሌ እንዴ ጉድ እኮ ነው። እንደዛ እያለች እኮ ነው ያለቀሰችው። ለከሱ ቶሎ በይ ፍጠኝ፣ በቃ አልጋ ነጣጥፌ እየጠበኩሽ ነው። ቤቱ ፏ ብሏል። ዲም ላይቱ 9 አለት ዲም ላይት ቦግልሙ በርቷል እያለ ነው ለከስ ይጠራት የነበረው። ኦሬዲ በቃ መቼስ ዲም ላይት ነው። ከዛ ታልፎ መቼስ ዲም ላይቱ በርቷል፣ ቆየሽ፣ መብራት ይቆጥራል እያላት ነበር ለካ። ሳቁ ነው ተቃጥዬ ነው ያልኩትኝ። ሳቁ እናንተ ማረምን እናንተ ይሳቅ ራሱ ምን ያህል በቃ ይሳቅ በእናትህ ልጅቷ እንደዚህ ልትሆን ነው። ይሳቅ በእግዚአብሔር ይሳቅ እንደዚህ ነው እንደዚህ ነው ያልኩትኝ። እግዚአብሔርን ይሳቅን ራሱ እንዴት እንደጨቀጨኩትኝ ቆይሱ ወራድ ነው።
በትላንት ዙሪያ ያዋቴ ትሙትን እኔ እኮ ያው ልክ ይሳቅ ብቻ ይሳቅና ያያችሁ ማር ነው የተጣላው። እንዴት ዜጋችሁ ሽንት ቤት ታፍኖባት እንዴት ምናምን ብሎ በቃ ተጣልቶ ይሳቅና አስገቡት። እሺ አንድ ሰው አስወርዳችሁ ማለት ነው። ዝኑ ይሳቅ ሲመጣ አስገቢው። እንደዛ ተጣልቶ ይሄው መጣ ይሳቅና ወንድሜ ወይኔ ልውረድ ነው ሁኝ ነፂ ማን ነው ናይሱ ይሱናስ ይሄ ኢንቫይት አረኩት። ሰላም እንዴት ናችሁ? ይሱ ሰላም እንዴት ነሽ? መሲ ሰላም ነው አሎ ደህና ነኝ። አለን ይሱ በነገራችን ላይ ያው ትላንትና ህዝቡን እንዳለ ነው ስታስለቅስ ነበረችው እዚህ ማለት ነው። ድረሱላት እንጂ ሞዴሬት እዚህ ኮሜንታተሮች ደግሞ ምን መሰለ ክያ እንትን ባንደተና ኮሜንታተሮች ደግሞ ልጆቹ ከሚያወሩት አንፃር ታች ይረበሹና በእናታችሁ እንደዚህ አድርጉ ምናምን ይላሉ። ገባ ይሰማል? ድምጽ አይሰማም? አሁን ይሰማል። በሷ ሊሰብ አሁን ሰው ሌላ ሰው ጋር ራሱ እንዳንረዳ ነው ያደረገችን። ወላሂ እኔ በጣም ነው ያፈርኩት። ደሞዜ 800 ነው ብላ እኔ ቢሮ ድረስ ሂጄ አይደል እንዴ 1500 ነው ደሞዟ። ውሸቷ ሴትዮዋ ፎቶ ልካኮ ማለት ነው። የታፈነ ሰው አይደለም ስራ ሰርታ የምታቅ ልጅላት መስሎኝ ውሸቷ ማለት ነው። ለካ ሌላ ሚጀነጅናት ልጅ አለ። እሱ ነው ከዛ እንድትወጣ ይሄን ድራማ ፈጥሮ እኔ እሱ እግዚአብሔር አጠገቤ ሆና እንደዚህ ጸጉራን እንጂ ሰኔ 30 ስንደባደብ እንደዚህ ጸጉራችን ተያይዘን ምንደባ እንደዛ ቀጥቀጥ ባረጋት ደስ ባለኝ። አንተ እኔ እግዚአብሔርን ይሱ መንገድ ይሄድኩኝላ በቃች ልጅ ምን ትሆን ይሆን እያልኩ ነበር ስጨነቅ ነበር። ልጁ ራሱ መጥቶ አናገረኝ አይደል እንዴ ይሄ ምንድነው 800 ደሞዟን ሁላ በቢሮ የገባችበት ርሲት አውጥቶ አሳየኝ። 1500 ድርሃም ነው ደሞዟ። ወላሂ ይሄ ብልግና ነው። ልጁ ጋር ለሚሄድ እኮ ነው ለተራ ወንድ ብላችሁ ማለት ነው ህይወታችሁ የምታበላችሁ። ልጁ ነው በቃ የጀነጀናት ብታይ ለከዛ ወጣ ምን ሊያረጋት እንደሆነ በጣም ያደረገ ማርያምን ይቅርታ እኔ ማለት አትመጣ ነው። አሁን ለአንቺ ራሱ ካሁን በኋላ መሲ እንደዚህ ነገር ሲመጣ መጀመሪያ ሌላ ሰው ጋር ደውለሽ ማጣራት ነው እንጂ አረቦች ጋር አትደውይ። አሁን ትላንት በጣም ብዙ ነገር ነበር እንትን ያለችው ወላሂ እኛን ሁላ ከሳለው ምናምን ብላ ነበር። ልጁ አጋጣሚ በቃ ስለምንተዋወቅ እዚህ እሱ ነው እንትን ያለው እንጂ ጥሩ አይደለም። ገብቶሻል? ይውሸቷ ለራሷም ጥሩ አይደለም እንጂ አሁን ከዛሬ በኋላ ሴትዮዋ ራሱ እንደ ድሮ እንትን አትላትም። የእውነት ራሱ ብትቸገር ካሁን በኋላ ማን ነው አምኗት እውነት ነው ብሎ እንትን ሚላት እንዴ? ቪዛ ከሰራችላት ገና ወር ከምናምን 2 ወር እንኳን አልሆነም። በቃ ልጁ ጀነጀና ካልወጣው የቪዛ የቃማን ብር ከፍላት ሄዳለች። ሴትዮዋ ራሱ መሄድ ከፈለገ እውነቷን 2 ወር ያልሞላት ልጅ ገና ለገና ደግሞ ውሸቷ ሽንት ቤት ታፍኜ ምናምን እንደዚህ አይነት ነገር ጥሩ አይደለም። ችግር ካለ እንደዚህ አይነት ድራማ አያስፈልግም። ያለው ነገር እውነቱን ተናግሮ እንደዚህ ሆኛለሁ ብሎ ቢሮዎቹ ማናገር ነው። ትላንትና በአንድ ሰው ይሱ ትላንትና ሆኔ በአንድ ሰው አይደለም ልቤ ተሰበረው። ትላንት እኮ ልቤን ብቻ ሳይሆን ሁሉ ነገሬን እኮ ነው የሰባበሩት። አንዱ ታመም ያለ ብሎ የትኬት ከሰበሰብኩለት በኋላ ልጁ አልታመመም፣ ስራ መግቢያ ነው የሚፈልገው። ሁለተኛች ደግሞ በሽንት ቤት ውስጥ ታፈንኩኝ ልሞት ነው ድረሱልኝ ብላ የሀዲያ ቋንቋ ተናጋሪ አስፈልጌ ያስተረጉም ችግሯን ተረድቻት እኮ ውሸት ነው። የለም ሴትዮዋ ራሱ የቤት አትውልም ስራ ነው የምትውለው። የሚገርምሽ ጠዋት ወጣ ማታ የምትገባ ሴትዮ ናት ወላሂ። ግን ርሲቱን አምጥቶ ሲያሳየኝ በቃ ሼም ያዘኝ መደወሌ ራሱ ልጁ ጋር ወላሂ። ቢሮ ድረስ ነው ያስጠራሁት። ቢሮ ድረስ መጥቶ ሂጄ እዛ ድረስ
800 ነው ደሞዙ 500 ነው የተሰጣት ያለው ከዛ ላይ ራሱ እንዴት ታደርጋለህ ስለው ወላሂ ቀጥ ብሎ ገብቶ ሪሲቱን ይዞ መጣ። አረ ተሳስተሃል ይሆናል አልኩት። እኔ እንደው ሌላ ሰው የሌላ ሰው እንዳይሆን ስሟን አውጥቶ ይሄው ብሎ አሳየኝ። ይሄ ኖር ነው እንደዚህ አይነት ነገር ደግሞ ከኢትዮጵያ ነው እኮ ደግሞ አይደል የደወለችው ያቺ ልጅ የገባችው ራሱ አና ስልክ ተቀምጣ ምናምን ብላ ውሸታቸው እና ይሄ ያለው ነገር ዲሱ ማርያምን በጣም ይቅርታ ማለት እኔም ያው ማቀው ነገር አልነበረም ገባ ኦሬዲ እሷ በነገረችኝ ነገር ነው እንትን ያልኩትኝ ገባ እዚህ ጋር መታ ስትነግረን አመናት ምን ላድርግ አንቺ ምን አረግሽ አንቺ ነበርኩ እኮ እኔም እኮ ሰምቻለሁ እኮ ልጅቷ እኮ ስታወራ ያቺ ሰምቻለሁ ግን እንደዚህ ለራሳቸው ጥሩ አይደለም ገብቶሻል በተቸገሩ እንኳን ማን አምኗት ማን ነው ዞር ብሎ የሚያያት ነው ወላሂ እሷማ አመሏ ነው የሚባለው ያ ከዚህ በኋላ ሰው እንዳያምን ነው እንደዚህ ያደረገችኝ ስትሉ ፖሊስ ጋር ሄዳችሁ ትደውላላችሁ ሳሪም ቤት እኔም ቤትም ሙኒብ ቤትም እንዳትመጡ ታገትን የምትሉ ልጆች ፖሊስ ጋርና ፖሊስ ጋር ብቻ ትደውላላችሁ አይመለከተንም ወረኒዳን ያዘ እና የፖሊስ ስልክ እንትን በይንላቸውና 99999 ነው የፖሊስ ስልክ እንጂ ውሸት ነው እንደዚህ እኛን እዚህ ጋር እንትና አግኝቶ በቃ ጨርሰናል አመሰግናለሁ ስትደፈሩም ሆነ ስትጠቁ ፖሊስ ጋር ደውሉ እኛ መርዳት የምንችለውን አቅም ስንረዳት እንተባበራት ሰፖርት ስናረጋችሁ እናንተ እኛን ገደል ለመክተት ነው ትናንትና እኔ ብገባ አንድ ሽመተሽ ጦር ብለሽ አትለኝም ኦኬ ለማንኛውም ይሱ አመሰግናለሁ እሺ እሺ አሁን ጋይስ እዚህ ጋር 1300 ሰው አላችሁ አዲሱ ሳምሰንግ ይሄ ነው 128 ጂቢ ራሙ 6 ነው ዋጋው ደግሞ 450 ነው ሁላችሁም ገብታችሁ መውሰድ አለባችሁ ይሄንን ስልክ ግዴታ ነው መውሰድ ያለባችሁ ስለሚጠቅማችሁ ማለት ነው ስለዚህ ያለው በጣም ትንሽ ስለሆነ 55 ቁጥር ጽፋችሁ ገብታችሁ ዱባይ ራስ አልኬማ ፉጄራ አቡዳቢ ኡመልኮይን ቻርጃ የትኛውን ቦታ ላብድ ነው ላልሽው አማኑኤል ሂጂ ይሄኛውን ስልክ ግዙ ማለት ነው እናቴ ህይወቴን አስገቧት እና ይሄ ደግሞ ያው የስልኮች ንጉስ ደግሞ A16 አለላችሁ ራሴ የምጠቀምበት በነገራችን ላይ ላይቭ የገባውበት ስልክ ይሄ ስልክ ነው ላይቭ የገባውበት ስልክ ይሄ ስልክ ነው እሺ ገኒ እኔ መስማት ማሲ የትኛው የ450 ባትሽ ነው ወደ የፈለግሽው አይኔ ጥሩ ስልክ ሆነ ችግር የለውም ሁሉም ኦሪጂናል የ1 አመት ጋራንቲ አለ የ16ቱንም ከፈለሽ ላስመርጥሽ